ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። ከችግሩ መፈጠር በኋላ የትናንቱን የአብሮነት ታሪክ ለማስቀጠል እንዲሁም ሰላምን ለማረጋገጥ ሥራዎች ተጠናክረው ቀጠሉ። በብሔረሰብ አስተዳደሩ የተፈናቃይ አስመላሽ ኮሚቴ በማቋቋም የተፈጠረው ችግር እንዲቀረፍ ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ሥራዎች ተሰርተዋል። ቻግኒም ተነጋግረናል፣ ኦዲትም ተነጋግረናል፣ በተለያየ ቦታ ተነጋግረናል። ከዚህ በኋላ ግን ራሳችንን መቋቋም ራሳችንን መከላከል መቻል አለብን። ሲቸግረን ነው ፊት የሚወጣ ነው እንጂ አሁንም እናንተ ጋር ነው ምን ሞተው። ስለዚህ አንፈልግም፣ ይበቃናል። ወንድሞቻችን ተቀበሉን፣ ወንድሞቻችሁ ነን። እህቶቻችን ወንድሞቻችን ናችሁ። አንድ እንሁን። እንደው ለሃችሁ የዛሬውን እርቅ የማይፈርስ የማይጓሽ እድሜ የሚቀጥል ያርግልን። አመሰግናለሁ። ሰላም ምርት ነው። ሰላም እድገት ነው። ሰላም የሰው ልጅ ሀብት ማካበቻ ነው። ሰላም የሰላም ዋጋ የለውም። እዚህ ነው ብለህ አደካው እዚህ ላይ ይቆርማል የሚባል የለውም። ይሄ እንኳን ሌላ አባቶቻችን ምን ይላሉ? ፍቅር ብላጊ ነው፣ ጠብ ድርቅ ነው ይላሉ። ስለዚህ ይሄ ጠብ ለኛ ድርቅ ሆኖ ነው አሁን ለ2 ዓመት በተለያዩ ልጆች በሌባ የተነሳ ነው። መሞትም ካለባችሁ እኛ ጋር ምን ሞት እናንተን ብቻ አይደለም ይገል ሰው እኛ ጋር እኛ አብረን እናንተ ጋር እንሞታለን። የት ሀገር የምትሸሹ እባካችሁ ተመልሱን። ልባችሁ እኛ ጋር ይሁን እባካችሁ። አሁን እኛ ጽንፈኛን የኛ ጽንፈኛ ሊኖር ይችላል። ጽንፈኛ ድንበርም ሃይማኖትም የለውም ተብሏል። እውነት የለውም። የኛን ጽንፈኛ እናንተን ጽንፈኛ በጋራ ምን ታገል? ይሄን በድምጽ ግለጽልን በጋራ። እንዲህ አይነት ማህበረሰብ ውስጥ ያሉ ችግሮች ማህበረሰባዊ ችግሮች የሚፈቱት በራሱ በማህበረሰቡ ባህል ስለሆነ ይሄንና ወግ ባህል ፍቱን መድኃኒት መሆኑን ጠንቅቀን ስለምናውቅ አቅደን ከታች እስከ ላይ ድረስ ተናበን ተደጋግፈን የሀገር ሽማግሌዎችን ከፊት ሆነው ማህበረሰቡን እንዲያረጋጉ እንዲያወያዩ በማህበረሰቡ ውስጥ የተፈጠረውን ችግር በዋነኝነት ነቅለው እንዲያወጡ ስናረግ ቆይተናል። ወንጀሉን የፈጸመው ማን ነው በሚል ልዩነት ፈጣሪ የሆኑ ምክንያቶች መፈለግ የለባቸው። ይህን ግንዛቤን ፈጥረናል። የመጀመሪያው ማለት ነው። ለበርካታ ጊዜ ተከታታይ መድረኮች በማህበረሰቡ ላይ የመተማመን ስራ ተሰርቷል። በትክክልም ማህበረሰቡ ይህንን ቀድሞም ያውቃል። ሆኖም ግን ተመልሶ ወደ ቀየው ሲገባ አስተማማኝና ዘላቂ ሰላም ያለበት ተመልሶ ማይፈናቀል መሆን መቻል ስላለበት ይህንን የመተማመን ስራ ሰርተን አስፈላጊ ሎጂስቲክሶች እንዲሟሉ ጭምር በማድረግ ሂደት ስንሰራ ቆይተናል። ጊዜው ዛሬ ሆኖ እንግዲህ በእንደዚህ አይነት መልኩ ተፈናቃይ ወደ ቀየው ገብቶ እየሰራ ነው። የራስን ችግር በራስ ለመፍታት ብሔረሰብ አስተዳደሩ በዋና አስተዳዳሪው ቴዎድሮስ እንዳለው የሚመራ የተፈናቃይ አስመላሽ ኮሚቴና የሀብት አሰባሳቢ ኮሚቴዎች በፍጥነት ተቋቁመው ወደ ሥራ ተገባ። እነዚህን የተፈናቀሉ ህዝቦች እንዴት አድርገን እናቋቁም ሚል እቅድ አወረድን። እቅዱ በአጋጣሚ ለተለያየ ቦታ ነው፣ ወረዳዎችን ጭምር ያቀደ ከተማ አስተዳደሮችን ያቀፈ እቅድ አቀድና እንዴት መሰብሰብ እንደምንችል የት ገቢ መሰብሰብ እንደምንችል ተፈናቃዮችን እንዴት ማቋቋም እንደምንችል ለችግራቸው ደግሞ እንዴት መድረስ እንዳለብን ኮሚቴ አቋቋምን። በኮሚቴ ውስጥ በተለይ የተቋቋመው ኮሚቴ በተለያየ ስራ ዘርፍ ላይ የተሰማራ ነው። እንደ አመችነቱ አንደኛ ከፋይናንስ ሊመሩ ወይም ሊያግዙ ሊደግፉ የሚችሉ ሰዎች እንዴት አድርገን ወይም ደግሞ ድርጅቶች እንዴት አድርገን ገቢን ሰብስብ ነው። በሌላ መንገድ ደግሞ እነዚህ የተፈናቀሉ ህዝቦች የተለያየ እርዳታ ደግሞ እንዴት ማግኘት እንዳለባቸው የአልባሳት እርዳታ፣ የመድኃኒት እርዳታ እንዲሁም የማዳበሪያ ዘር ምርጥ ዘር ጭምር እንዲያገኙ አቀደም ነው የሰራ ነው። ማህበረሰቡ ውስጥ ውድመት ደርሷል። የሰው ህይወት ተቀጥፏል። ከዚህ ማህበረሰቡ ውስጥ እንዴት ነው የምንሰራው ብለን እቅድ አውጥተን የቀዳሚ ሽማግሌዎችን አካባቢ ላይ ያሉትን በማስመረጥ ሃይማኖት መሪዎችን ሌሎችም እዚህ አካባቢ ተጽዕኖ የሚፈጥሩትን ህብረተሰቦችን
በግለሰብ ደረጃ በእያንዳንዱ በክርስትና ሃይማኖት በእስልምና ሃይማኖት ያሉትን ሃይማኖት መሪዎችን በመያዝ እዚህ ችግር ውስጥ እንዴት ነው መመለስ ያለብን ብለን አንደኛ መረጃዎችን የተፈናቀሉትን ለማየት ነው የሞከርነው። ቀጥሎ እዛው ባለው ማህበረሰብ ውስጥ ይህንን እንዴት ነው መቀልበስ ምንችለው ወደ ቀየው እንዲመለስ ምን እንስራ ብለን የተጎዳውን ማህበረሰብ በመለየት የማግባባት የህዝብ ግንኙነት ስራ ነው የሰራ ነው። ከህዝብ ግንኙነት ስራዎች ውስጥ እውነት ለመናገር አሁን ባለነው ሁኔታ ሲታይ ቀላል ይመስላል። አንድም ማህበረሰብ ቀየው ላይ አልነበረበትም፣ ቤቱ ወድሟል፣ የሰው ህይወት ጠፍቷል። በርካታ ችግር ባለበት በድፍረት ከገደሉን ይግደሉን ብለን ህዝብን በማመን የሰራነው ስራ እውነት ለመናገር ለህሊና እርካታ አግኝተናል። እንደሚታወቀው ያው ጽንፈኝነት በተለያዩ የክልላችን አካባቢዎች ብሎም የሀገራችን አካባቢዎች ማህበረሰቡን ለመፈናቀል ዳርጓል። ይህም በመሆኑ ምክንያት ይህንን መፈናቀል ትኩረት ሰጥቶ መንግስትም እየሰራ ያለበት ሁኔታ ስላለ የክልሉ አደጋ መከላከል የክልሉ መንግስት እየደገፈን ያለበት ሁኔታ ነው ያለው። የብሔረሰብ አስተዳደሩም ኮሚቴ አዋቅሮ እየሰራ ነው ያለው። ወረዳ አስተዳደሮች የተለያዩ ኮሚቴዎችን አዋቅሮ ህዝቡ ባለቤት ሆነው የዚገም ህዝብ ተፈናቃዮች ይምጡልን በማለት በፍቅር ጓጉቶ ሲጠብቅ የነበረበት ሁኔታ ነው ያለው። ይህም በመሆኑ ምክንያት እንግዲህ አጠቃላይ የዚህ ድምር ውጤት ተፈናቃዩን ወደ ቀዬ የማስገባት ስራ ነው። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ። ሰው ዛሬ አይደለም በሃይማኖትና በቋንቋ ዥንጉርጉር ሆኖ የተፈጠረው። ይህን ለዘመናት ተዛምዶና ተጋምዶ የኖረን ማህበረሰብ ወደ ግጭት መውሰድ ደግሞ ውጤቱ ሁሉንም የሚጎዳ እልቂትን የሚያስከትል በመሆኑ ሁሉም ተቻችለውና አንድነታቸውን አጠናክረው እንዲኖሩ ማድረግ የተገባ ነው። ብሔረሰብ አስተዳደሩ የተፈናቃይ አስመላሽ ኮሚቴ በማቋቋም የተፈጠረው ችግር እንዲቀረፍ ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ስራዎች ተሰርተዋል። በምንም በማናውቀው ፖለቲካ ነጋዴዎች በከፈቱት ጦርነት ብዙ ወንድማማቾችን ልክ እንደ ተላት ፈረጀ ያስፈረጀ ነገር ነበረ። ይህንም አሁን ብሔረሰብ ዞን ዋና አስተዳዳሪ በአቶ ቴዎድሮስ አማካይነት ሽማግሌዎችን በየወረዳው በየቀበሌው በየእምነቱ በማስመረጥ እስከ ዞን ድረስ ጠርተው እዚህ ላይ ተወያይተን ከዛ በኋላ በየወረዳው ቻግኒ፣ ዚገም፣ አዮህ እስከ ወዲት አንበላ ድረስ ያለው አጠቃላይ ሽማግሌ ከየብሔሩ ከየእምነቱ ተሰብስበን እየተወያየን እንግዲህ ነገር በምን መፍታት አለብን የሚለው ነገር እየተወያየን የተወሰነ አንጻራዊ ሰላም ታይቷል። ትክክል። ከዚህ በፊት ባለማግባባት ነገር ተነስተው ነበር። ጉምዝም አዊም ጋር ተለያይተን ለብቻ ተቆራርጠን ሄደን ነበር። አሁን ህዝብ ምን ለማሳሰብ ይቻላል። ከዞንም የመጣው አመራር ከወረዳም የመጣው አመራር አንድ ላበት ሰጥቶ የኛውን አስተካክለው አንድ ላይ ኖረን እንደፊት ተከፋፍለን በልተን አንድ ላይ ሰርተን እንድንጠቅም ለዚያ ነው ቀዳችን መጠና አሁን ያለው ሀሳብ ነው። ከዞን አመራርም ለማዳመጥ የመጣ የወጡ ወንድሞቻችን ካሉ ሲሆን እያስገባን ብለን እኛ አሁን ያዝ ነው አስገብተናል። አሁን የወጡም ካሉ መክረን እንደማያዋጣ ቀጣይ ሞት እንደሚጠብቃቸው እንደማያዋጣቸው አድርገን አስገብተን በጉያችን አድርገን ለወደፊቱ ዘላቂ ልማት ዘላቂ ትምህርት እንድናገኝና የብልጽግናን መርህ ተቀበለን እንድናስፋፋ ነው ምኞታችን። ከእንግዲህ አብሮነትን የጋራ እንቀጥላለን አብሮን እንኖራለን ብለን እናስባለን። ከዚህ በፊትም ከ2015 ከ2016 እስከ መጨረሻው ድረስ እዚያ አካባቢ ላይ የአማራውም ተናጋሪ የአገውም ተናጋሪ አልነበረ። አሁን ላይ ግን ተደጋጋሚ ርከ ሰላም በወረደው አንጻራዊ ሰላም አግኝተን የጋራ ገበያን የጋራ አብሮ እየኖርነን ያለነውና በጓንጓ ወረዳና በዚገም ወረዳ አጓራባጭ ቀበሌዎች ላይ ለረጅም ጊዜ የነበሩ አለመግባባቶችን በተውጣጣ የሀገር ሽማግሌ፣ የወረዳ አመራር፣ የሃይማኖት አባት በሌሎችም በሚመለከታቸው አካላት በጋራ አድርገን እርቅ እየፈጸሙ ነው ያሉት። ከዚህ ቀደም ለረጅም ጊዜ አብሮ የኖረውን ማህበረሰብ አብሮ እንዲቀጥል እንዲግባባ የማድረግ ስራ ሰፊ ስራ ለመስራት ነው እየተዘጋጀን ያለ ነው። በዚህም የጸጥታ መዋቅሩ ቃል እየገባ ነው ያለው ማለት ነው። በተሰራ ከፍተኛ የሆነ የህዝብ ግንኙነት ስራ በርካታ የውይይት መድረኮችን በእንጅባራ ማዕከል፣ በጎሃ ማዕከል፣ ቻግኒ ላይ፣
አንበላ ላይ፣ አዘና ላይ፣ እሁዲት ሳይቀር እነዚህ ማዕከላት ላይ ተጎጂ የሆነውን የማህበረሰብ ክፍል በተደጋጋሚ በማግኘት በማወያየት ጉዳታቸውን በማንሳት እርቃቸው የአካባቢው ባህል ወግ በሚፈቅደው መሰረት የእርቅ ስነ ስርዓት በማድረግ ነው እንግዲህ እዚህ ሁሉ መድረስ የተቻለው። ትላንት በስቲያ የኖራችሁትን መልካም ህይወት ትላንት አበላሽታችኋል። ትላንትን ለመካስ ዛሬም በጥሩ ሁኔታ ለመኖርና የነገ የጋራ ጥቅማችሁን፣ የጋራ አብሮነታችሁን፣ የጋራ ህይወታችሁን፣ የጋራ ልማታችሁን ለማጎልበት ለማሳለጥ ዛሬ ቆም ብሎ ማሰብ ይገባል። አባቶቻችን፣ ወንድሞቻችን የራስ